እኛ እንዳንመጣ ነው ወይ ምናምን እያሉ ነበር ተረዳኛ ስለዚህ አሁን እሑድ ግን የምንም ጾም የለም ፋሲካ ነው መንደረደለገ በድጋሚ በማቲቦት የመልስ ስነ ስርዓት ሰምታችኋል ትኬት እያለቀ ነው በነገራችን ላይ እግዚአብሔርን አብሬሽና ሩት የነሱ የሰርግ ፕሮግራም ነው ፍሪ ነው ማንንም የከፈለ የለም የኔ ፕሮግራም ነው የኔ ፕሮግራም እያንዳንድ 150 ድራም ትከፍላለህ በዚህ 150 ድራም ለ4 ሰዓት ያህል ቦቱ ላይ ተዝናናለህ አንሊሚትድ ኦፕን ቡፌ አለ ከሶፍሪንጋ ዲጄ ዋይድ ኢንተርናሽናል አለ የተለያዩ የባህል ፕሮግራሞች አሉ መታችሁ ፈታ ዘና ማለት ትችላላችሁ አብሬሽና ሩት እናንተን በነፃ ጋብዟቸው ነበር ማቲ ደግሞ ለ10 ሰው ጊቫዌ ሰጥቶ ጨርሷል በ150 ድራም መተ አንሊሚትድ የሆነ ኦፕን ቡፌ እየበላ እየጠጣ አሻገዳው ብራሻ ገዳው ጨሰ አዋራው ጨሰ አረ ያፈር ምግብ ተጀመረ እንዴ ምን ቀዩ ነው ያፈር ከክትፎ ጋር ይመሳሰላል ያፈር ክትፎ ተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ አብርሽ ማቲ ዞኪር ሆስፒታል ጎብኟቸው ያንደኛ ከጎናችሁ ቆማለን በተረፈ ግን አብርሽና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን ፍሬያችሁን ያሳየን ምንም ከቅናትም ከተንኮልም አይደለም ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ከጥላቻ እንዳታየው አብርሽ እንደዚህ ምን ነው ነገም አንተ ማይሆን ቦታ ላይ ስትሆን ምንናገር ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች ምንናገራቸው እንጂ ማቲ ጥፋት ነገርኩ እኔ ማቲያው ነገ ችግር ደረሰባት አንዲት የመዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው ምክንያቱም ህመማቸውን ስለሚያይ ማለት ነው አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም እንጀራ ገዝቶ አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ ለራሳችሁ አድርጉ ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስላንተ ስለተደረገልክ ለምን እንቀናለን ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም ገባክ አብርሽ ከሌላ እንግል እንዳታየው ስለዚህ ለዛ ለመናገር ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው እስቲ አሁን እንኳን ሄዳችሁ ጎብኟቸው አብርሽ ከጎናችን ሁሉ እናንተም እንደ አንድ ዩቲዩባችሁ ያድጋል እነዚህ ልጆች እኮ በዩቲዩብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው ከእግዚአብሔር በታች አይደለ ፎሎ ያደርጉታል ቪዲዮ ምን ትሲል ኮሜንት ሼር የሚያደርጉላችሁ ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈልግበት ቦታ ሆነ ፋይ ለምን ነው እንጂ ከሌላ አንግል አብርሽ እንዳትወስደው አመሰግናለሁ መስዬ ውስጥህን የምታውቀው አንተ ነህ ልብህን የምታውቀው አንተ ነህ ትክክለኛ ቦታ አይኑርህ ጥላቻ አይኑርህ የምታውቀው አንተ ነህ ግን አሁንም ቢሆን ካንተ ጋር ችግር የለብንም እኔ ከመጣመራችሁ ጋር ምንኛ ችግር የለብንም ምን አገባን ግን ስለ እህቶቻችን ነው አሁን የምንናገረው ስለሚመለከተን እህቶቻችን ነው ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው የነሱ ነው በየማድረቂያ ሬሳ ቤት ያለው የነሱ ነው በየቦታው በየሆስፒታሉ የወደቀችው ማንች የሚያታጣች ትላንትና እላይ ፎቅታች ስትል የነበረች የመዳም ቅመም ነች አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋትን ልጅ ሄዳ መሲ ነች ያነሳቻት እንደዚህ አይነት ነገር ላሳይክ አሁንም ራሱ ከዛ ነበር እዛ ቦታ ላይ ሄጄ ነበር የመጣሁት ይሄ ወረቀት ላሳይህ ወይ ከነ ኢትዮጵያ ፓስፖርት እንትኗ ማለት ነው እቺ ልጅ አሁን ትላንት ሰው ስትረዳ የነበረች ማቲ ምናልባት ልጅቷን በዚህ በቲክቶክ ቪዲዮ ሲዘዋወር አይታችሁታል የዚህ መታወቂያ ባለቤት ነጭ ትባላለች 4 ሆስፒታል ኮይቲ ሆስፒታል ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው ኦሬዲ እግሯ ታስሮ ማለት ነው እቺ ልጅ ማለት ነው መታወቂያ ያለው ዶክመንቱ ያለው ይሄው እኔ ጋር ነው እንደዚህ እንዳይሆኑ ነው ምንጮህላችሁ እቺ ልጅ አሁን ፈላጊላትም ኦሬዲ አብዳለች ገባ በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችው እንደዚህ እንዳይሆኑ ነው
እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም። ድርቀት፣ መንከራተት፣ ስቃይ ወይ ለቅሶ ነው የምናገኘው። ሌላ ምንም ከነሱ ምንም ወይ ዩቲዩበር አይደለም እንደሌላው በዩቲዩብም በምንም ተጠቅመን አይደለም። ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ አብርሽ ለምን እንጠላሃለን? ሩታ ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን፣ ከአንደበቷ ክፉ ቃል አልወጣ ካንተ ጋር ከመጫወት ውጪ አንተም ከሷ ጋር ከመጫወት ውጪ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን ምንቀጠቅጣቸው እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ። የዚች ልጅ ቤተሰብ አብርሽ ኦሬዲ ጭንቅላቷ ስለለቀቀኝ አንቀበላትም፣ አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ነው ያላት። እዚህ ሚዲያ ላይ 5000 ሰው ያለ ነው አይደል? ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት። ይሄንን ስለምናይ ነው አብርሽ። አሁን ትረዳናለህ ብለህ ትረዳኛለህ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም። ለአንተ ጥላቻ አይደለም። ግን በቃ የሆነ ሰዓት ተናናደድከን። ግን የሆነ ፊልተር ቀይ ይናገር፣ እሱ ደግሞ ራሱ ይናገር። አሁን ምናልባት ጥያቄ ካለሽ ያራለውትማ ከመዳም ቅመሞች ላይ እጃችሁን አንሱ ነው። ምን ያርጉስ? ለምሳሌ እንዲያነሱ ከመዳም ቅመሞች ላይ እጃችሁን አንሱ፣ ይስሩበት፣ ይለወጡ፣ ይደጉ። እናንተን እያገዙ እነሱ ወደ ኋላ እየተሽቆለቆሉ ነው። እነማ ምን ከለከልናቸው? ወይል እንግዲህ ግሩፕ መስርተው እነሱን እንደሚረዱ መረጃ ስለደረሰን አንደኛዋ እያለቀሰች 3 የስንት ዓመት ደሞዜ አለች። አንዴ ላውራ እያለቀሰች እነሱን ሳግዝ የስንት ወር ደሞዜ ቀረ፣ እነሱን ሳግዝ እነሱ እንዳይጣሉ ስጥር እኔ የ3 ወር ደሞዝ ብቻ ነው እጄ ላይ ያለው አለች። ያ ማለት ምን ማለት ነው? እሺ ቆይ አይደለም። እሺ ማስረጃ አለሽ? አንቺስ ማስረጃ አለሽ ወይንስ ወሬ ብቻ ሰማሽ? ከዚህ በፊት አንዲት ልጅ ከስንት ወር በፊት ነው? ከ5 ወር ከ6 ወር በፊት ኢንቦክስ ላይ ይሄን ነገር የምታውቀው ነገር የለም መሰለኝ። ዲስተርብ እንዳያደርግ ከፈለክ ውጣ። እንዳይወጣ ይቀመጥ። እሱ አንዴ መዳም ወካይ ነው። በነገራችን ላይ በዚህ አጋጣሚ እድሉን ስላገኘውና ወንድማችንንም ስላገኘሁት በጣም አመሰግናለሁ። ስለ ሰርጋችሁ ስላደረጋችሁት ነገር እንግዲህ እግዚአብሔር ያጽናችሁና መልካም የሰርግ ጊዜ እንዲሆንላችሁ እመኛለሁ። ምንም እንኳን ኦርቶዶክስ ከሆናችሁ በዚህ ጊዜ ያው የሰርግ ወቅት አይደለም። እዛ ጋር ሄዳችሁ ያደረጋችሁት ነገር ታይሚንጉ አይደለም። የማማት ጊዜ ላይ ያለነው አይደል? የተዋህዶ እምነት ተከታይ ከሆኑ ብቻ ነው እየጠየቅኩ ያለሁት። ይሄንን ነገር እዛ ላይ ሄዶ ማድረጉ የራሳቸው ደስታ ሊፈጥርላቸው የሚችልባቸው ወቅቱ ነው ካሉ የነሱ ሀሳብ ነው። ነገር ግን በአንድም በሌላ መንገድ እዚህ ሚዲያ ላይ ነው ያለነው። ብዙ በግሩፕ የተነሱ ጉዳዮች ነበሩ። መኪና የመግዛት ስጦታ ብዙ አነጋጋሪ ሆኖ አልፏል። በወቅቱ የራሳቸውን ስራ እየሰሩ ዩቲዩብ ላይ እየሰሩ የራሳቸውን ነገር ክሬት እያደረጉ የሚሰሩ ልጆች ናቸው አይደለ? እነሱም እያለቀሱ በሚዲያ ላይ እየሰሩና እየለቀቁ ያሉ ልጆች አሉ። ቃል በቃል እንደዚህ ሆነናል ለነሱ ብዬ የሚሉ ማለት ነው። በኮንፊደንስም እንሰጣለን ብራችን ለሁሉም ስለሆነ አይቀነስ እንዳይረብሻችሁ እኮ ነው እንትኑ ድምጽ እንዳይረብሻችሁ ነው። እሺ አይቀነስ መቀነስ አይቻልም። ያንን ነገር የማድረግ ኃላፊነት ቢኖራቸውም አድናቂዎቻቸው የፈለገውን ላምበርጊኒም ለምን አይገዙላቸውም ከወደዷቸው? እኛ የማንቃት ስራ ነው የምንሰራው። አሁን ረጁ ስትናገር የነበረው ያንን ነገር ሰምታ እንዲህ አታድርጉ ራሳችሁን ጠብቆ የሚለውን ዛሬም እንሰራለን፣ ወደፊትም እንሰራለን። እኛም ብላችሁ እናንተም አሁን መታችሁ የመጣችሁበት ሲስተም ማቲም አልገባኝም። ለምን እንደዚህ ተናደህ መጣ? የተነገረው ሰው ነገር ችግር ካለ ልታስረዳን የሚገባው ልጁ ነው እንጂ አንተ አይደለም። ቆይ እንሰማለን አድርጋችሁ መሲን ጠራታለሁ። አታስቡ። መሲን ጠራታለሁ። መሲ አትበሉ፣ ችግር የለውም። ጠራታለሁ ጋይስ፣ ጠራታለሁ። ምክንያቱም የሚደርስባችሁን እኮ እናንተ
እናንተ ጋር ነው እንዴ የትኬት አጣሽ ተብሎ መታከሚያ አጣሽ ተብሎ የሚወድቁት ድምፅ የምንሰማው እኛ ጋር ነው። እያንዳንዱ በሽተኛ የሚደርሰው እኛ ጋር እንጂ እናንተ ጋር። ስለዚህ እኛ ደግሞ ነገር ግዴታ አለብን። ከቀበሉ አትቀበሉ ጉዳይ ነው። እዚህ ሀገር ስለማልኖር አላውቅም። አሁን ስታወሪ ግን ተረዳሁት አይደል? ገባኝ። ለምን ቀስ ብለሽ ያስረዳሽኝ ያወራሽበት ሞት እንደዚህ ይላል ምናምን። አየህ አሁን ተግባባን ማለት ነው። ሌሎቹንም በዚህ ልክ መግባባት ትችያለሽ። ስለዚህ ለእነሱ ሪስፔክት አለን ካላችሁ እነሱን ስታወሩ በስነ ስርዓት መሆን አለበት ብዬ ስለማምን ነው። አሁን ላይቭ ላይ ገብታችሁ ለ4 ለ5 የሆነ ፊልተር አድርጋችሁ ምናምን ይሄ የሆነ የህፃን ልጅ ስራ ነው። እናንተን አይወክልም። ናትሳቂ ነው ውጪ ነይ የነሽ ነይ እናንተን አይወክልም ብዬ ነው ማምነው በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ችግር የለውም ስለሆነ ችግር የለውም። ግን ደግሞ ይሄ እናንተን አይወክልም። የህፃን ልጅ ስራ ነው በአጠቃላይ ማለት ነው። ተረዳሽኝ አይደለ? ስለዚህ አንድ ታላቅ ነኝ ወይንም የሆነ ሰው ከኔ የሆነ ነገር ያገኛል ብለሽ የምታምኚ ከሆነ ሰዎችን ሰፖርት የምታደርጊ ከሆነ በጭንቅላትም ማደግ አብሮ ግድ ይላል። የሆነ ነገር እዚህ ጋር እያደረግሽ የሆነ ነገር እዚህ ጋር እያጠፋሽ ማቻ አያደርግም አይደለ? ስለዚህ አብሮ ጭንቅላታችንም ማደግ አለበት። ከሰው ልጅ ጋር እንዴት መግባባት እንችላለን፣ እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽኝ ወይንም ገስት ላይ ገብቼ አውርተሽኝ አታውቂም አይደል? ማቲ ነው ዛሬ መጥቶ እስኪ እናውራቸው ያለኝ። ስለዚህ እኔን አውርተሽኝ ቢሆን ያኔም ድሮ ነገሮችን ፈተን ሰላም ይሆን ነበር ማለት ነው። እኔም በራሴ ማግዛችሁ ነገር ካለ አግዛችሁና ሁሉ ነገር ይስተካከል ነበረ። ለዚች እናትም ድምፅ እንድትሆኗት ነው ያለውን ነገር ንገሪያት። የሆነብሽን ለ2 ደቂቃ ንገሪያቸውና እንዴት ረጁ ሰላም ነሽ? እንዴት ነሽ ማሪ? ሰላም ነው አልሐምዱሊላህ። አንድ ቀን ሀቢባ ጋር አስገብኝ ብዬሽ ነበር። እሺ እሺ ማሪ አስታውስም ግን ቀጥል። በ17 ዓመት ነው ሀገር የገባሁት። 17 ዓመት ዱባይ ነበርኩ። አቼ ግራ እንዳትገባ ምናልባት እንትን አይልህም ወይ ታዳምጣለህ አላውቅም። ቀጥል አይ ማቴዎስ ቤትሽ አልቀዋል፣ አትጨነቂ ልጄ ቤትሽ ተጨርሰዋል እያለች ነበር። እና ሲሄድ ልጆቼ ከቤት ተባሮ ቤት ተከራይቶ ነው ያገኘኋቸው። ልክ አፍ ሲወጣ ወጣሁ እና ደውዬ እናቴ የመጣው ነው ስላት፣ እሺ ነይ አንቺ ትገቢያለሽ ልጆችሽ ግን እንዳይገቡ አለች። እና ልክ እንዳለችኝ ከኤርፖርት መጥተው ልጆች የተቀበሉ አይቻቸው ወንድሜ ይዞኝ ሄደ ወደ ቤት። ሁለት ቀን ቆይ ለምንድን ነው ልጆችሽ ጋር አትሄጂም ወይ ቁጭ ያልሽው አለች። እናቴ ቤት እኮ ነው ያለሁት የት ነው የሚሄደው ስላት፣ የምን ቤት የለሽም ብላ ለወንድሜ ከአዲስ አበባ ጠርታ መጥተው ፖሊስ ጠራልን። እና በፖሊስ ወጣሁት። ከዛ ቤት የሽማግሌ ስጠይቃት በቃ 2000 በወር መስጣት ቤት ትከራይ ውጭ። ምናልባት ቤተሰቦች ሀሳቧን ለመግለጽ 17 ዓመት ኖራ የሰራችውን G+1 ቤት ቤተሰቦቿ ከልክለዋት እሷ ከ3 ልጆቿ ጋር በቃ ኑሮዬን ልመስርት ብላ ወደ ትግራይ ክልል ስትሄድ እናትና ወንድም እህቶቿ ናቸው ተባብረው ከዛ ቤት አስወጥተዋት አሁን እዚህ ፍትህ ፍለጋ እኛ ጋር የመጣችው ጀጎል አዲስ አበባ ማለት ነው። እነዚህ ነገሮች ስለሚያሙን ነው። እነዚህ ነገሮች እየሆኑ ስላሉ ነው። እነዚህን ነገሮች እንድታግዟትም እግረ መንገዳችንን እንድታግዙን ስለፈለግን ነው ይህንን ነገር ያደረግንላችሁ። አሁን የምንፈልገው ከእናንተ ድምፅ እንድትሆኗት ነው። ብዙ ዋጋ የከፈላችሁላቸው ቤተሰቦችም ጭምር ተቀይረው ዋጋችሁን የሚያሳጧችሁ ብዙ የሚያለቅሱ እህቶች እንዳሉ ስለምናስብ ነው። ስለዚህ 17 ዓመት ዋጋ የከፈለችበትና እድሜዋን የጨረሰችበትን ነገር ተከልክላ ነው ወደ አዲስ አበባ የመጣችው። አሁን 6 ቀን እንትን ሲቀመጥ አፍሪካችን ተምዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ ያንተም የሩታ መጣመር አስጠልቶን ወንድሞች ሩታም እህታችን ናት፣ አንተም ወንድማችን ነህ። አንተ ነገ ትልቅ ዩቲዩበር ብትሆን እኮ ኢትዮጵያ ነው የምታስጠራው አይደል አብርሽ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ
24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡ 500 ድርተው እቃ ገዝተው አንድ ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው አንተን ብታገኝ ወንድማችን ነገባል ከሌላ አንግል እንዳታዩ። ብዙዎቹ ተጎርቶ የሚመጡት እኔ ጋር ረጁ ተስፋር ሀቢባ ጋር ሳይ ጋር ነው። ክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪር ሆስፒታል ጎብኟቸው። ያንኛ ከጎናችሁ እንቆማለን። በተረፈ ግን አብርሽና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታየው አብርሽ። እንደዚህ ምን ነው ነገም አንተ ማይሆን ቦታ ላይ ስትሆን ምንናገር ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች ምንናገራቸው እንጂ ማቲ ጥፋት ነገር ኮኔ ማቲ ያው ነገር ችግር ደረሰባት አንዲት የመዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው። ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም። እንጀራ ገዝቶ አይበሉ መዳም ቤት ያሉ ልጆች እኮ ነው። ለተስፍሻኔ ያልነገርኩት ነገር ስላለ ቅድም ረጁን እንደዚህ ስለምንቀላለን ነው ገብቷል። በሌላ አይነት ነገር ሰው እኔና እሷ በእንደዚህ አይነት ነገር ፍሪ ግራ ስለገባው ነው። አሁን ቀጥይ በቃ እሺ። ካንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ጉዳይ ድብና አድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድቁ የሆነ ቦታ ሲወድቁ ነይ አንሺ የምትባለው መሲና ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለኛ ትተዋል። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል መታ ዋትስአፕ ላይ መታ ረጁ አለችኝ እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብላኝ ደረሰኞችን አስወጥቼ ልክል። ለምን ተሰጠህ ለምን ተደረገለህ እኔ አያገባኝም። ግን ስለ እህቶቼ ድብና አድርጎ ያገባኛል። ሰሙ ማልሰሙ ለነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ነገ እምላችኋለሁ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣክ። ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናደድም። የምትጎዳው እሷ የምትወድቀው እሷ። ምን አገባን? ግን ይሄን ነገር ማስቆም የምትችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ ያውሸት ማስቆም የምትችለው አንተ ነህ። ምክንያቱም አንተን ነው የሚሰሙት። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንፃር ነው። እየተደረገልህ ከሆነ ኦፍ ኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅስቶና ሄዳ ሮጣ ሄዳ